عند نجادي قالوا صلوا على النبي اللهم صل وسلم عليه كسر لكم على بحياتنا يشام نجادي بحياتي كسر لكم ولاج أكبر ملاችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክበር የነሱን ዱዓ ተቀበል ከስር ያላቀም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስተሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለሁ እንጂ አልከስርም ማለት እንዴት አሉ بس كده مرحبا نتحداك አሉ ቻሌንጅ ነው አሉ አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት ኢራቅ የቴምር ሀገር ነው ይስቁባል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ ከዛ ወደ ውጭ ይሄዳል እንጂ ከውጭ አይመጣም ወደ እነሱ እዛ ሄደ ሽጣ ቴምር ከተረፍክ አሉት እናምናለን ያሉት በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው መርሐባ ብሎ ጭኖ ሄደ አሉ ኢራቅ ሲደርስ ሰዎችን ያያቸዋል እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይና አላቸው ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱ አይሮፕላን የለም አይደል የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል እሷ ማዝናለች ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ተሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉት መርሐባ አላቸው ትንሽ ቆዩና ነው ተመለሱ ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት አላህ ቴምር እኮ አለኝ አለኝ አላህ ሸጠላቸው አሉት አትርፎ ከዚህ መሃል ንጉሱ ይሰማል ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ይሄማ ያስጠይቃል አምጡታል ከየት መጣህ አለው አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ ይሄማ ያስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስር ያላቀም እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስር ያላቀም እንዴት አለው የጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስር አታቀም ሲለው አሁን አመጣ ያው ሰሉ አለ ነብይ ይሄው ደርሶ እዚህ ጋር ነው ከስር የማላቀው አለው እኔ የቲም ሆኜ ነው ያደኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት ማባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ ሰለ على النبي አየና ዱዓ አላህ እንዲክፈተው የሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲብታነሳው ወርቅ ያርግልህ አለችኝ አለና እንዲ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው አላህ ያሬ ምን ፈልገው አለኛ ሰሉ على النبي شوف አየና ዱዓያው አሁን ስም አለው ሴት ልጅን ለማከራት አለው መርሐባ ካለች ድርሃለሁ አለው ሄዶ ነገራታ ይሄው ዛሬ ይሄን ያገለኛልሽ ሰው እናቱ ዱዓ አረገችለት ሰው እንዲህ አይነት ሰው ሙስተዒድ ነሽ ባላት ሙስተዒድ አለች እናት ያረገችለት ዱዓ ሙሐቀቅ ሆናሉ አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አየህ